የታጋቹ ማስታወሻ ደራሲ አያሌው ስነ ጊዮርጊስ ዘገየ። ተራኪ ፍትህ ተስፋ ነጋ። ምዕራፍ 6 ቁጥር 2 ዋርካው ተገነደሰ። የትኛው ዋርካ ካላችሁ የኢትዮጵያ ዋርካ ፕሮፌሰር መስፍን ወልደ ማርያም መሆኑን እየገለጽን መጽናናትን እየተመኘን በታሪክ መዝገብነት ልናወሳችሁ እንወዳለን። ከታሪካዊቷ ሀገር ከጠቢባን መንደር ከሊቀ ሊቃውንት መናገሻ የበቀለው ዋርካ ተኮትኩቶ በስርዓት አድጎ ለብዙዎች መጠጊያ ጥላ ሆኖ ከስሩም የእውቀቱን ፍሬ ሲመገቡ የኖሩ ሀገርና ትውልዷ ነገስታቷ አዳጊ ተመንዳጊ በመላ ህዝቦቿን በሶስት መንግስታት ውስጥ አልፎ በልዕልና የበላይነት ፈር በማስያዝ በእውቀት ማማ ላይ ሆኖ ሲበራና ለብዙዎች ብርሃንነቱን ሲያላብስ የኖረው ፕሮፌሰር መስፍን ወልደ ማርያም ውለታውና ፍቅሩ በምን ሊተመን ይችላል? ይህን የከበረና ውድ ልጇን በኮሮና ቫይረስ ምክንያት ያጣችው ክብርት እናት ሀገር ኢትዮጵያ ከአራት አይና ልጆቿ አንዱና ቀደምት የሆነ የክብር አክሊሏን ስታጣ ማንነቷ እንዳልሆነ መሸራረፉንና መጎሸሙ አይቀሬ እንደሆነ ተረድታ በከባድ ሐዘን አንገቷን ደፍታለች። ማንስ ቀና ያረጋት ይሆን? ኮሮና ክፉ ነው፣ ቀና ጨለመብን፣ ስንፈልግ አጣነው መካሪውን መስፍን። በሶስቱ መንግስታት ነፍሱ ያልተነካ ተጋደመ ድንገት የኢትዮጵያ ዋርካ። የኢትዮጵያውያን አዲስ ዓመት በሚከበርበት በ19ኛው ቀን 2013 ዓ.ም የኢትዮጵያ መገናኛ ሚዲያዎች ታላቅ መርዶ በአብይ ዜናቸው ይዘው ብቅ አሉ። በእድሜ የገፉ አዛውንቶቻችን እየቀጠፈ የሚገኘው ኮቪድ-19 ቫይረስ ባለፉት 3 መንግስታት የህዝብን ብሶት ለአደባባይ በማድረስ አለኝታችን ሆነው የዘለቁትን ታላቁን ዋርካ ገነደሳቸው። እንደ ኢትዮጵያውያን ዘመን አቆጣጠር በ1922 ዓመተ ምህረት በአዲስ አበባ ከተማ የተወለዱት የጂኦግራፊው ምሁር ፕሮፌሰር መስፍን ወልደ ማርያም እድሜያቸውን ለሀገራቸው የቃተቱ ምሁር ነበሩ። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የሚሰጠውን ትምህርት በመከታተል የዲቁና ማዕረግን በልጅነታቸው የተቀበሉ ፕሮፌሰር የመጀመሪያ ትምህርታቸውን በተፈሪ መኮንን ትምህርት ቤት ማጠናቀቃቸውን የግል ማህደራቸው ያመለክታል። በሁለተኛ ደረጃ ትምህርታቸው ባሳዩት ብቃት ተመርጠው ወደ ህንድ በመላክ የመጀመሪያ ዲግሪያቸውን በፑንጃብ ዩኒቨርሲቲ ተቀብለዋል። በቀጣይም አሜሪካ የሚገኘው ክላርክ ዩኒቨርሲቲ ሁለተኛ ዲግሪያቸውን ለማግኘት ችለዋል። ከተለያዩ ዩኒቨርሲቲዎች ያገኙትን ዕውቀት ለወገኖቻቸው በማስተላለፍ በአዲስ አበባ ዩኒቨርሲቲ በጂኦግራፊ ክፍል ማስተማር የጀመሩት ፕሮፌሰር በተለያዩ የአስተዳደር ክፍሎች በብቃት አገልግለዋል። ፕሮፌሰር መስፍን በማስተማር ስራ ብቻ ሳይጠመዱ በየወቅቱ የሚታዘቧቸውን የመንግስታት አስተዳደር ስህተቶች ነቅሰው በማውጣት ከነመፍትሄው በማስቀመጥ መንግስታትን ለመግራት ጥረዋል። በዚህም ያላሰለሰ ጥረታቸው በንጉሱ ዘመን ከዩኒቨርሲቲው አካባቢ ለማራቅ በሹመት ስም የጊምቢ ከተማ አስተዳደር ተደርገው ከሚወዷቸው ከአዲስ አበባ ዩኒቨርሲቲ ተማሪዎች እንዲርቁ መደረጋቸውን በመቃወም ሹመቱን በበጎ እንዳላዩት
የግል ታሪካቸው ይናገራል። በአፄው ዘመን በወሎ ክፍለ ሀገር እንደ ኢትዮጵያውያን አቆጣጠር ከ1964 እስከ 1965 ዓመተ ምህረት የደረሰውን እጅግ አሰቃቂ ድርቅ ዓለም አቀፍ ጋዜጠኛ ጆናታን ቢል ከመጋለጡ በፊት ቦታው ድረስ በመሄድ ያሰባሰቡትን ምስሎችና እጆች በማቀነባበር በአዲስ አበባ ዩኒቨርሲቲ አውደ ርዕይ አቅርበዋል። ከዚሁ በመንግስት ባለስልጣኖች ተደብቆ ከነበረው የወሎ ክፍለ ሀገር ድርቅ ቀደም ብሎ በኢትዮጵያውያን አቆጣጠር በ1951 ዓመተ ምህረት በ29 ዓመት ዕድሜያቸው ትግራይ ክፍለ ሀገር በመሄድ በአዲግራት ከተማ የተከሰተውን ታላቅ ረሃብ በእሳቸው አጠራር ጠኔ ንጉሱ እንዲያውቁት ለማድረግ በቅተዋል። በሕይወት ዘመናቸው ባሳለፉት 3 መንግስታት በበጎ የማይታዩት የእውነት ሰው ፕሮፌሰር መስፍን ወልደማርያም ላመኑበት ጉዳይ የማያፈገፍጉ ያስተማራቸውን የኢትዮጵያ ሕዝብ ከልባቸው ያገለገሉ የሀገር ባለውለታ ምሁር መሆናቸውን ሁሉም ይመሰክርላቸዋል። በንጉሱ ዘመነ መንግስት የዩኒቨርሲቲው ተማሪዎች ተመርቀው ወደ ስራ ከመግባታቸው በፊት የ1 ዓመት ነፃ አገልግሎት እንዲሰጡ ሐሳብ አቅርበው ነበር። ይህ ሐሳባቸው ድጋፍና ተቀባይነት አግኝቶ በኢትዮጵያ ውስጥ ለብዙ ዓመታት በተግባር ላይ እንዲውል ያስቻሉ ለሀገር የሚበጅ ሥራ በመስራት የተመሰገኑ ምሁር ናቸው። እኚህ የኢትዮጵያ ዋርካና ማገር ወታደራዊ መንግስት በሰየመው አጣሪ ኮሚቴ ውስጥ ተመድበው የአፄውን አስተዳደር ግድፈት በመመርመር ተሳትፎ አድርገዋል። በወቅቱ ከአማጽያን ጋር የነበረው የእርስ በርስ ጦርነት በሰላምና በውይይት እንዲፈታና የኤርትራ ችግርም ሰላማዊ መፍትሄ እንዲፈለግለት የሚያደርጉት ተደጋጋሚ ውትወታ ከደርግ ጋር ለማቃቃር አንዱ ምክንያት እንደሆነ ከታሪካቸው መረዳት ይቻላል። የኢትዮጵያ ጉዳይ ሰለቸኝ ደከመኝ የማያውቁት ዕውቁ ፕሮፌሰር ከወታደራዊ መንግስት በኋላ የ4 ኪሎን ቤተ መንግስት የተቆጣጠረውን የኢህአዴግ መንግስትን ለመግራት የተለያዩ ጥረቶችን ለማድረጋቸው ታሪካቸው ይናገራል። አፈናውና ጭቆናው ደርቶ ከመስመር መውጣታቸውን ሲረዱ የሚጉላሉ ዜጎችን ለመታደግ የኢትዮጵያ ሰብአዊ መብት ኮሚሽን በመመስረት የመንግስት በደሎች በአደባባይ ለእይታ አብቅተዋል። እነዚህ ጥረቶቻቸው ለስርና እንግልት ቢዳርጋቸውም ወደ ኋላ ሳያፈገፍጉ ሰው ማለት ሰው መሆን ነው፣ ሰው የጠፋለት የሚለውን የአባቶች ብሂል በተግባራቸው አስመስክረዋል። ህዝቦች የራሳቸውን መሪዎች ራሳቸው መምረጥ አለባቸው በማለት ከሚመስሏቸው ጋር ሆነው ቀስተ ደመና የተባለ የፖለቲካ ድርጅት የፈጠሩት ፕሮፌሰር የሀገሪቷን ምሁራን ለማሰባሰብ ጥረት አድርገዋል። በመቀጠልም ከሌሎች የፖለቲካ ድርጅቶች ጋር ጥምረትና ውህደት በመፍጠር በ1997 እንደ ኢትዮጵያውያን አቆጣጠር በተደረገው ህዝባዊ ምርጫ ገዢውን ፓርቲ ለማስጨነቅ ችለዋል። ይህ የኢትዮጵያ ህዝብ በሰለጠነ መንገድ ፍላጎቱን ያሳየበት ምርጫ ተዘርፎና ተጭበርብሮ ፕሮፌሰሩንና ጓደኞቻቸውን ለቃሊቲ ስር ሲዳረጋቸው የኢትዮጵያ ህዝብ ለነጻነት አምሮ እንዲታገል አነሳስቷል። ፕሮፌሰር መስፍን ወልደማርያም በተለያዩ ጊዜያት ከሚጽፏቸው ጥናታዊ ጽሑፎችና አጫጭር የድረ-ገጽ ምንባቦች
በተጨማሪ በዓለም አቀፍ ደረጃ የተለያዩ ጥናቶችን ማቅረባቸው ይነገርላቸዋል። በረጅም ዘመን የሀገር ፍቅር ልክፍት በወገን ተቆርቋሪነት ስማቸው የገነነው የጂኦግራፊ ፕሮፌሰር በአማርኛ ቋንቋ የተጻፉ 12 መጽሐፍትን እንዲሁም በእንግሊዝኛ ቋንቋ የተጻፉ 3 መጽሐፍትን አበርክተዋል። በሕይወታቸው የፍጻሜ ዘመን ለዓመታት በማሰርና በመፍታት ሲያንገላቷቸው የነበሩትን የወያኔ አዛውንቶች የ4 ኪሎ ቤተ መንግሥትን ለቀው መቀሌ መሸሸጋቸውን በዓይናቸው ለማየት በቅተዋል። ይህም ድርጊታቸውን ብዙ ርቀት ሊያስኬዳቸው እንደማይችል በተባ ብዕራቸው ምክራቸውን ከመለገስ አልቦዘኑም። በብዙ ወጀብና ማዕበል የተሞላው አዲሱ የውስጣዊ ለውጥ ሂደት የዘመናት ህልማቸው መሆኑን በብዕራቸው አልሸሸጉም። ከዕለት ወደ ዕለት በመላ ሀገሪቷ እየታዩና እየጎለበቱ የመጡት የብሔር ተኮር ጥቃቶች ተስፋቸውን እያደበዘዘ አዛውንቱን ፕሮፌሰር ቢያስጨንቃቸውም መውጫውን መንገድ ከማመላከት አልተቆጠሩም። የተስፋ ጭላንጭል ያዩበት ለውጥ ከሀዲዱ እንዳይወጣ ሀገሪቱን ለሚመሩት የለውጥ አካሎች ምክራቸውን በመጣጥፎቻቸው ከመለገስ የሞት አፋፍ ላይ ሆነው አላቆሙም። ሀገራችን ኢትዮጵያ ማዕከሉን በሰሜናዊ የሀገራችን ክፍል በትግራይ ባደረገ ጥቂት የክፉዎች ቡድን ስምሪት ሰጭነት በየአቅጣጫው እየነደደች ህዝቦቿንም ውድ ሕይወታቸውን እየገበሩ ይገኛሉ። በዚህ ውጥንቅጥ በወጣ ክፉ ዘመን መስፍን የመሰለ መካሪ፣ አስተማሪ፣ ሸምጋይ አዛውንት ማጣት ለኢትዮጵያና ለኢትዮጵያውያን ድንገተኛ ዱብዳ ሆኖባቸዋል። ኮሮና ክፉ ነው፣ ቀና ጨለመብን፣ ስንፈልግ አጣነው መካሪውን መስፍን። በሦስቱ መንግስታት ነፍሱ ያልተነካ ተጋደመ ድንገት የኢትዮጵያ ዋርካ። መውጫና መግቢያው የማይታወቀው ነፍሰ በላው ኮቪድ-19 ቫይረስ አንቱ የተባሉ የሀገራችን አዛውንት እየቀጠፈ ይገኛል። ፕሮፌሰር መስፍን ወልደ ማርያም ምናልባት ጠረጴዛቸው ላይ ተደግፈው ብዕራቸውን ሐሳብ ስትጭር ቡና ያቀበለቻቸው የቤት ውስጥ ረዳታቸው ኮሮናንም አብራ አቀብላቸው ይሆናል። እሷስ ወጣት ነችና ተረፈች። ተጓዳኝ በሽታ ያለባቸው አዛውንቱ ግን ቫይረሱ አልማራቸውም። መንፈሰ ኮሮና የኢትዮጵያን ዋርካ በመገንደስ የጭካኔውን ጥግ አሳየን። በታላቋ አቴንስ በግሪክ ሀገር ፈላስፋው ዲዮጋንስ ባለበት ምድር ብርሃን በሞላበት በአንዲት ዕለት ገበያው በደራበት ተገኝቶ ድንገት በሰው መካከል እያበራ ፋኖስ ዙሪያውን ሲያካልል ግራ ቀኙን ሲያስስ በስሙ ጠሩት እርሱን የሚያውቁት ሁሉም አዘኑለት መስሏቸው እብደት። ምን ትፈልጋለህ ብለው ቢጠይቁት ሰው ብሎ መለሰ። ሰዎች ከበውት ዲዮጋንስ ፈላስፋው በጠራራ ፀሐይ የሚያስሰውን ሰው በደራ ገበያ ላይ ሰው ሆነ የኖረው ታላቁን መስፍንን ኮሮና ቀጠፈው የኢትዮጵያ ብርሃን። ቤት ንብረት የሌለው ያልኖረ ለራሱ ሲፋለም የኖረው ሕግን ከሚያፈርሱ ብዕሩ የማይነጥፈው መብትን ለሚጥሱ ሳናስብ ወሰደው ኮሮና እርኩሱ። ሰዎች ተሸብበው ጠፍቶ የሚናገር ፍዳና መከራው በጸናባት ሀገር ብዕሩን ወድሮ ቃል የሚተኩሰው
ተክዞና ታስሮ ፊቱን የማይመልሰው ጌገንስ በፋኑሱ ፈልጎ ያጣውን ነጠቀን ቫይረሱ መስፍን ዋርካውን ሙሴ ሳይቀበር በሞዓብ ምድር የተስፋይቱን ሀገር አሳየው እግዚአብሔር መስፍንም በጸሎት በአመታት ሱባኤ አይቶታል በርቀት የኢትዮጵያ ትንሣኤ ያሰኛል አንዳንዱን ዳግመኛ ቢፈጠር ሞት እንኳን ጨክኖ ወስዶ ከሚያስቀር ያለ ደጋግሞ ዳግመኛ ቢፈጠር